ይስ ውስጥ ብዙ ገጠመኞች አሉ። አንዱ ግን የማይረሳኝ ምንድነው ኡስታዝ ሳላህ አህመድ ኢብኑ መስዑድ ውስጥ ያለው ማለት ነው ጓደኛዬ ነበር። የዛኔ እሱም ንጽጽር ሃይማኖት ውስጥ ይሳተፍ ነበር። ሳዲቅ አንተ ከብዙ ፕሮቴስታንቶች ጋር ትገናኛለህና ለምን አታገናኘኝም ልወያይ አለኝ። አትችላቸውም ይቀይሩሃል አልኩት። የዛኔ የማይረሳኝ ግድ የለም አንተ እሱ ለኔ ተው ብቻ አገናኝ ትፈልጋለህ? አዎ አንድ ሳዲቅ የሚባል ሌላ ሞክሼ ለሶስቱ ነን ተያይዘን ሙሉ ወንጌል ቤተክርስቲያን ጦር ኃይሎች ሄድን። ጣዋት ላይ ቅዳሜ ቀን ይሁን እሁድ ብቻ በጣዋት 2 ሰዓት ከምናምን ላይ እዛ በር ላይ ቆመን የሚገቡትን ሰዎች መጠባበቅ ጀመርን። 3 ረጅሞች ከሩቁ ሲመጡ ሄጄ ሰላም አልኳቸውና ስለ ወንጌል እንድታስተምሩን እንፈልጋለን ስላቸው ትፈልጋላችሁ? አዎ ጌታ ይባርካችሁ ኑ እና በል ተገኝቷል ሰላልኩኝ። እነሱም 3 ናቸው እኛም 3 ነን። ቸርች መግባቱን ትተው ወደ ጋና ኤምባሲ ጦር ኃይሎች በኩል ታጠፉና እያወራን እንሂድ። እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አዎ ደህና ነን። ጌታ የተመሰገነ ይሁን። ጌታ ይባርካችሁ። ቤተሰብ ሁሉ ሰላም ነው? እናንተ ደህና ናችሁ? አዎ ደህና ነን። ጌታ ይባርካችሁ። ዘመድ እንዴት ነው? ስራ? ኧረ ይሄ አኽላቅ ነው የመጣው ጉድፈላ ዛሬ በል ሰላህ ብቻህን ትወጣለህ። እንደዚህ አይነት ሰላምታ አኽላቅ ያለው ጥሩ ስነ ምግባር ላዩ ሲታይ አልገጠመኝም። እንዲህ አይነት ቀልብ መሳቢያ ነች። ግን እነሱ ዳዕዋው መግቢያ ናቸው። ጌታ ይባርካችሁ እያሉ ጋና ኤምባሲ ጋር ስንደርስ የሆነች መልእክት አለ እዛ ግቢ ውስጥ ሰተን እንመጣና የምትፈልጉት ቦታ በሰፊው ቁጭ ብለን ትማራላችሁ እሺ ጌታ ይባርካችሁ ብለውን ሄዱ። ሳላህ ፈርቻለሁ አልኩት። እነዚህን ሰዎች ትቋቋማለህ? ግድ የለህም አትፍራ አለኝ። ትንሽ እንደቆዩ ሲመጡ 4 ሆነው መጡ። አሁን 4ኛው ሰውዬ ነው ገና ከሩቁ እንዳየኝ ሮጦ መጥቶ እኔ ላይ ጥምጥም ብሎ ወንድሜ እንዴት ነህ? ደህና ነህ? አለ ጌታ ይባርክ ጌታ ይውደድ ቤተሰብ ሰላም ነው ስራ እንዴ والله ነው ብሎ በወቅቱ የዛኔ ኢሳ ራሱ የመጣን ይመስለኝ። እንደዚህ አይነት መላእክት የሚመስል ባህሪ ያለው ሰው ምንድነው አልኩ። ሱብሃንአላህ በቃ አቅፎኝ ነው ደግሞ ስሞኝ ነው አያቀኝ። ምንድነው ይሄ ነገር አልኩ። ሁላችንም ከተዘየርን በኋላ የት ትፈልጋላችሁ መማር አሉን። እዚሁ አካባቢው ላይ ቤት ካላችሁ እዛው ይሁን ተባለ። ገባን የሆነ ቤት ውስጥ በር ተዘጋ። ጨለማ ነው እንግዲህ። እዛ ምን አለ አንደኛው አሁን ከ3ቱ ቅድም መጀመሪያ ካገኘናቸው እንግዲህ ወንድሞች ዛሬ ጌታ ያገናኘን ለመልካም ነገር ነው። እናንተም እውነቱን እንድታውቁ ነው። በመሐከላችን እውነት የማይፈልገው ሰይጣን ስለሚኖር ሰይጣን እንዲወገድና እውነቱ እንዲነግስ አንዴ ተነስተን እንጸልይ አሉ። የራሳችሁን ጸሎት አድርጉ አልኳቸው። እኛ የራሳችን አለን። እሺ ብለው ተነስተው መጸለይ ሲጀምሩ ቀስ ብዬ በጎን አያተል ኩርሲ ቅሩ አልኳቸው። ሁላችንም አያተል ኩርሲ ሙዓውዘተይን ሱረቱል ኢኽላስን ቀራን። ምናልባት አንድ ነገር እንዳያረጉን የራሳቸውን ተነስተው ጸልየው አልቅሰው ከጨረሱ በኋላ በሩ ተከፈተ፣ ብርሃን ገባ። አይ አልহামዱሊላህ አለ። ለሌላ ነገር አይደለም። እሺ አሁን ምንድነው ጥያቄያችሁ አሉ። ወደ ሳላህ ጠቆምኩኝ። ወንድም ሳላህ ጥያቄ ጀመረ።